ወይቤ ያው ተመልሼ መጥቻለሁ። ተሚሳችን ይሄን ይመስሏል። መረባ ቢሆን እንዴት አባቱ እንደሚያምር አያችሁት? ሌሊት ምናምን ራሱ ስቲል ላይት ራሱ አልጨመርኩበትም። ዋው እንደምታዩት ተሚሳችን ቅድም ሊጡን ነበር ያሳየኋችሁ። ፕሮዳክቱን ምን እንደተጠቀምኩ የምትፈልጉ ልጆች ካላችሁ ኮሜንት ጻፉልኝ ማለት ነው። በቤታችሁ ሰርታችሁ ብሉ። አንደኛ ብዙ ጊዜ ከውጭ አጂና ሲያቦኩ ወንዶችን አይታችሁ ከሆነ በጣም ይደብራል፣ ሀቂቃ ማለት ነው። እኔ ብዙ ጊዜ አሁን ውጭ ምግብ ላይ ለህንደላ በጣም እስኪ ቀርፋይ ድረስ ማለት ነው በእግራቸው ሲያቦኩ ምን ሲሉ ስናይ አፒታይታችን ይዘጋል። ግን ራሳችን አፒታይን ራሳችን ቤት ውስጥ የምንጋግረው እንደምታዩት ያማረ የተዋበ ጽዳቱን ሁሉ በእጃችን የምንሰራው የመሰለ የለም እንደኔ ማለት ነው። የእናንተን ባላቅ መኖሶ ንጹህ ምግብ መብላት ይፈልጋል። ብዙ ሰው ደግሞ የመጣ ምን አይፈልግም አላችሁ ይላል እና ማላችኋለሁ ውዶች፣ ቤታችሁ ሙክት አድርጋችሁ ለግማሽ ሰዓት አቆዩት። ከዛ በሾካ ቅርጽ ታወጡለታላችሁ እና እንደ ፍላጎታችሁ መብላት። አሁን ይሄ ለራስ ነው የሰራ ነው ማለት ነው። እና ቤታችሁ ሰርታችሁ በሉ እላችኋለሁ። ሀባይቢ አታሎ ኢትዮጵያ ብትሄዱ ስሩት፣ ፍሮኑ ካላችሁ ማለት ነው። በጣም ቀላል ነው። የምትጠቀሙት ይሄን ያህል ስኳር፣ ካሜራ፣ ቤኪንግ ፓውደር፣ ሜልህና ውሃ በስ። ወተት ምናምን አንጠቀም። አንደኛ የጋገርኩትን ዳቦ አይታችሁታል። ከዚህ በፊት የፖስትኩትን አልጠቀምም ወተት ማለት ነው። ወተት ብዙ ጊዜ ጎድል ሊናፋ ይችላል እንደ የሰው ፍላጎት ማለት ነው። እኔ አልጠቀምም። አንዳንድ ሰው ደግሞ ዳቦ ሲጋገር እንቁላል ይጠቀማል። እንቁላልም አልወድም፣ ምክንያቱም ይሸታል። ሽታው ሙምኪን አጅናው ያለሰልስላችሁ ይችላል። ከዛ ውጭ ደግሞ ሽታውን ያልወደውም እንቁላል ማለት ነው። እና ተሚሲ ይሄን መስሏል እላችኋለሁ። ቅድም ያሳየኋችሁ የተጠቀምኩትን ፕሮዳክት ነገርኳችሁ። ያው እንደ ዱቄታችሁ መጠን ራሳችሁ መጠናችሁ። አይ እንዴት አድርግሽ እንዳቦካችሁ ካላችሁ ደግሞ በሌላ ቪዲዮ እንትን በይሉልኝ፣ ኮሜንት ጻፉልኝ። ግን የተጠቀምኩት ካሜራ፣ ስኳር፣ ቤኪንግ ፓውደር፣ ሜልን እና ትንጥዬ ዘይት አድርጉበት። እንደዚህ ያማረ የተዋበ ተሚስ ይሆንላችኋል። እንደምታዩት ማለት ነው። እዚህ ጋር እንደምታዩት ሊጡ ወይ ግማሽ ሰዓት ነው ገና ብዙም እንትን እንደዚህ ሲሆን ይሄ ግማሽ ሰዓት ነው የሆነው ሊጣችን። ብዙም አታውቁት ማለት ነው። ግማሽ ሰዓት ይበቃል። እንደዚህ የተዋበ ተሚስ ይሰጠናል። ሀባይቢ ቤታችሁ ሰርታችሁ ብሉ። ከውጭ አትግዙ። ታይብ ከውጭ ከምትገዙት ቤታችሁ ሰርታችሁ የምትመገቡት ለጽዳቱም ለጤናችሁም እናንተ ራሱ በእጃችሁ የምትሰሩት ምግብና ሰው ሰርቶ የሚሰጣችሁ ምግብ አንድ አይደለም፣ እንደኔ ማለት ነው። እና ሀባይቢ ራሳችሁ ሰርታችሁ ብሉት። ይህን የመሰለ ሰሚሱን ከፈለጋችሁ በጅቡን ከፈለጋችሁ በማር ከፈለጋችሁ ደግሞ በፉል እንደ የሰው ፍላጎት ማለት ነው እንደምትወዱት ቤታችሁ ባለ ነገር ሰርታችሁ። በተለይ አሁን ኢትዮጵያ ስትሄዱ ለልጆቻችሁ ጧት ተነስታችሁ ቶሎ የሚደርስላችሁ አሁን ሰርታችሁ አሁኑ ማለት ነው። እና ሀባይቢ ይሄን መስሏል። በፈለጋችሁት ደግሞ በክብ መስራትም ትችላላችሁ። እኛ ጋር ጠዋ ስለሌለን በዚህ የምንሰራው ማለት ነው። በመረባ ያደረኩት ቢሆንም ግን ያው እንደምታምሩት በጣም የተዋበና ያማረ ሆኖልኛል። እና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። የእናንተው ማማት ነው። በሌላ ቪዲዮ እስከምንገናኝ አበረታቱ። ደግሞ ቤተሰብ ያልሆናችሁ ላይክ፣ ሼር፣ ሰብ ማድረጋችሁን አትርሱ። እሺ ምን ችግር አለው? በቅንነት አብረን ተያይዘን እናድጋለን። ቀጣይ እንግዲህ የምሰራላችሁ ካለ ጻፉልኝ፣ ባገኘሁት አጋጣሚ እሰራለሁ። እና አብሽሩልኝ። እወዳችኋለሁ። በሌላ ርዕስ በአዲስ ቪዲዮ እስከምንገናኝ ደህና ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ሀባይቢ፣ እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ
ያው አጅና ባጅና ነው የማደርጋችሁ የቅድሙ ዳቦ። አሁን ደግሞ ተሚስ። ከዛ እንግዲህ ለነገው ሀፍላ ነው የምር ተሚስ። ያው አጅናው እንደዚህ ታቦኩና በግማሽ ሰዓት ማለት ነው። ከዛ በኋላ እንደዚህ ተጠፈጥፉታላችሁ። ከፈልጋችሁ በክብ ካልፈልጋችሁ ደግሞ በዚህ በመረባ። እኛ ክብ የለን ዳዎች ነን። ስለዚህ ሲወጣ ደግሞ ኢንሻአላህ እንገናኛለን፣ አሳያችኋለሁ። አብራችሁን ቆዩ። እሺ ሀባይቢ፣ ሌላኛው ደግሞ ይሄው ወጧል እንደምታዩት። አንዴ ቅድም ያሳየኋችሁ የቆረስኩት ይሄው ነው፣ እንዳይመስላችሁ አንድ አይነት ይመስላል ማለት ነው። አያችሁ በጣም ያምራል። ኢዲትም ባላደርገውም እንደዚሁ ነው የምልክላችሁ እና ሰርታችሁ ብሉት ትወዱታላችሁ ብዬ ተስፋ አደርጋለሁ። ይሄኛው ደግሞ እንደምታዩት እና ሰርታችሁ ብሉ። ከውጭ ከምትገዙት የባንጋሊ ከምትበሉ፣ ባንጋሊዎች ደግሞ እንዳታስከሰሱኝ ነው። እና ከውጭ ከምትበሉ ቤታችሁ ሰርታችሁ ብሉት። እሺ ቅልል ያለ ለራት ቁርስ ሰዓት ነው የሚበላው ተምስ አይደል? በውጭ እንግዲህ ኢትዮጵያ መቼ እንደሚበላ ባላውቅም፣ በተለይ ኢትዮጵያ ላላችሁ ራሱ ፈጣን ቁርስ ለሰነፍ ለኔ ቤቴ ማለት ነው። አይ ሰነፍ አይሰራም። ሰነፍ ሎሚ ነው የሚበላው። ስቀልዳችሁ በ3 ደቂቃ እንዶሚ ማለት ነው። አወያሰር ሰምታችሁታል። ቤቴ እንዳትመጡ አለ አንዱ አግብቶ ሚስቴ ሙያ ይላል ብቻ ነው የምትችለው። እንደዛ ከሚላችሁ ያው ባለሙያ ከምጨፍሩ ሙያ ተማሩ ይላል። ዛሬ እንግዲህ ልብ ካላችሁ ኢንተርኔት ላይ ሁሉ አለ። እያያችሁ ስርት አድርጋችሁ በለት አይደል? ማንም ሰው ከእናቱ ወዳልተማረም ሰርች አድርጉት። ጎግል ገብታችሁ ጎልጉሉት። ድሮ ጫካ ተሄደው ነው የሚጎለጎለው፣ አሁን ጎግል ጋር ተቀይሯል። ኤኒዌይ እንደዛ ነው እንግዲህ አብሽሩልኝ። ቪዲዮ ማርዘም አልፈለኩም። የተጠቀምኳቸውን ነገር ፕሮዳክቶች ነግሬያችኋለሁ። እንግዲህ አብሽሩ ብለአፊያ አለይኩም። ሰርታችሁ ከወደዳችሁት ደግሞ ኮሜንት ጻፉልኝ። አሪፍ ነው፣ በጣም የሚጣፍጠው ልስልስ ሄደ ነው። አብሽሩ፣ አበረታቱ። ላይክ፣ ሼር፣ ሰብ ማድረጋችሁን አትርሱ። በአዲስ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።